ሰላም ቤተሰብ ቴብል ሶይ ምን እንደሰራውባት ላሳያችሁ። አውትፊድ ይባላል። አውትፊድ ማለት አንድ ሰው ብቻውን ሲሰራ የሚቀበል እንዳይወድቅ ወደ ሞተር ወይም ወደ መሬት እንዳይሄድበት የሚደግፍ ማለት ነው። ይሄ ደግሞ ስሌድ ምናምን ሳሳልፍ እንዳይዘኝ ነው። ሰፋ አድርጌ ነው ያደረኩት። ችግር የለውም ምንም ግንኙነት ስለሌለው መደገፍ ብቻ ነው ሰው። ያያዝኩበት መንገድ ላሳያችሁ። ይሄው እዚህ ሁለቱም ላይ በሳው እዚህም በሳው እዚህም ሁለት ቀዳዳ በሳው ከዛ እንደዚህ ታሰረ ማለት ነው። ይሄኛው የተለጠለጠ እንዳይሄድ ይሄ እስከ ላይ ድረስ ነው። ልክ ስኳድራውን ይዞ ከዚህ ጋር ታስረዋል በውስጥ ማለት ነው። ያኛውም እንደዛ ማለት ነው። ከዛ ከፍና ዝቅ ለማድረግ እቺ ጋለች ክፍተት ትታያቸዋለች አይደል? ይሄን ሁለት ሰፋሪያን ተደርበው ምናልባት ወይ ከዚህኛው ዝቅ እንዳይል ከዚህ ወይ ከፍ እንዳይል ይሄን አጀስትመንት ትንሽ ያስፈልገናል። ይሄንን አሉሚኒየም አደርግና ባላንሱ ይሰጠኛል። ስለዚህ ይሄን ልክ እያየው ንፋስ ነገር ይታያቸዋል አይደል? የግድ ከዚህ ጋር ልክ ማለት የለበትም። እዚህ ጋር ጠርዝ ሊይዝብን ስለሚችል እንደምታዩት ነፋስ ትቼ ከፍ አድርጌ እዚህ ጋር አሰርኩኝ። በዛም በኩል እንደዛ ወደፊቱ ዝቅ እያለ ከሄደ ምናምን ልክ እንደዛ አደርጋለሁ። ዲናሞችንም አሁን ዋስትና አላት ማለት ነው። የወደቀ ነገር ምናምን ሊመታት አይችልም። ቺንጊያችን ላይ ምንም ሊቀረቀር አይችልም። አስፈላጊ ከሆነ እዚህ ጋር ደጋፊ ማድረግ ምንም ችግር የለው። እዚህ ላይ ማለት ነው። ለወደፊቱ ያለው ተቀባይ ብቻ ስለሆነ ይሄን ያክል እዚህ ጋር መሰራበት ስራ ነገር ስለሌለ ይሄ በቂ ነው ብዬ አስባለሁ። ካልሆነ ግን እዚህ ጋር ሁለት እግሮች በቃ ምንም ያው አንዳንዴ በጣም ጫና ሲበዛበት ለመደገፍ ነው ምንም አያስፈልገው። ስለዚህ ለወደፊቱ ግን ትልቅ ካቢኔት ራሱ የቻለ ልክ እንደዚህ አውትፊድ ያለው ምናምን ወደዚህ እስከዚህ ከዚህ ድረስ ወደዛ ደግሞ እስከ ጫፍ ድረስ ሙሉ ኤምዲኤፍ ከአንድ ረዳት ጋር ብቻ ወይም ብቻዬን መቁረጥ የሚያስችል አድርጌ ነው የምሰራው። መሳቢያዎች ይኖሩታል፣ በሮች ይኖሩታል፣ ብዙ እቃዎች ይዛል። ትልቅ ካስተር ተገዝቶበታል ኦልሬዲ። ስለዚህ ስንት 6 ካስተር ነው ወይም 8 ካስተር ነው ወይ 4 ብቻ ይበቃዋል የሚለው ዲዛይን ላይ ነኝ። እንደዚህ ያላችሁ ለወደፊቱ መፍትሄ እናበጃለን ለማለት ነው። እየሰራው አሳያችኋለሁ። ቆይ ይሄው እንዳያችሁት ግማሽ አንድ ሰው ብቻውን እንትን በ60 ለመቁረጥ ትንሽ ከበድ ይላል። ወደዚህ ሊወድቅ ይችላል፣ ወደዚህ ማለት ነው። ሲስብ መጋዙ ይመታበታል። ስለዚህ አሁን እንዳያችሁት ቀለል ባለ መንገድ በዚህ በኩል ካሁን በኋላ የምሰራቸው መሰንጠቂያዎች እንደምታዩት 60 ነው 80 እንሰራ። ስለዚህ እናንተ 40 ወይም 60 አውትፊድ መጨመር ይኖርባችኋል ማለት ነው። የምታሰሩት ብረት 1 ሜትር ወይም ሜትር ከ20 ታረጉትና ከዛ በኋላ ደብል ነው። ደብል ዝም ብላችሁ ምንም ከፊቱ ማድረግ ነው። በቃ ምንም ችግር የለም። ከ60 ከ70 በረዘመ ቁጥር እና ጥንካሬ የሌለው ፕላይውድ ምናምን ካልሆነ እንዲህ ቤንድ እየሆነ ይሄዳል። እንደዚህ እንዲህ እየሆነ ይሄዳል። የማሽኑና የራውተሩ ክብደት ወደ ታች ይስበውና ጥራት አታገኙም። ይሄ ግን ቢያንስ አጭር ስለሆነ እዚህ ላይ ደጋፊ ሲደረግ ቤንድ የማረግ አቅሙ በጣም ይቀንሳል ማለት ነው። አመሰግናለሁ። መልካም ጊዜ